ሰላም ሰላም የዛያን ኢንፎግራፊክ ሾው ቤተሰቦች እንዲሁም ደግሞ በተለያየ ሁኔታና ቦታ ውስጥ ሆናችሁ ይህን ቪዲዮ የምታዩ ሁሉ ሰላምታይ በያላችሁበት ድረሳችሁ ላለው ቲንክ ሳምንቱ ጥሩ እንደነበረ ገምታለሁ። እንግዲህ ዛሬም ሌላ ተወዳጅና ቆንጆ ሀሳብ ይዤላችሁ መጥቻለሁ። ዛሬ ስለ ማይንድፉልነስ ወይም ደግሞ በተለምዶ ቀልብ ስለመሰብሰብ ወይም ደግሞ ነገሮች ላይ ትኩረት ማድረግ ስለመቻል ነው የምናወራው። እንግዲህ እንደምታውቁት ብዙውን ጊዜ በምናደርጋቸው ነገሮች ቀልባችን የምንሰራው ነገር ላይ ማዋል እየተቸገርን እየመጣን ይመስለኛል። ወይም ደግሞ የምናደርጋቸውን የተለያዩ ነገሮች ትኩረት ሰጥተን ማድረግ እየተቸገርን ይመስለኛል። ስለዚህ በዛሬው ቪዲዮ ትኩረት የማደርግባቸው ነገሮች ምንድን ናቸው? ይህንን ቀልባችንን ወይም ደግሞ ትኩረታችንን ለመሰብሰብና የምናደርገው ነገር ላይ ሙሉ ሀሳባችንን ለማሳረፍ እንድንችል የሚያደርጉንን 3 ዋና ዋና ተግባራዊ ልምምዶችን ነው። እነዚህም በየቀኑ ፕራክቲስ ብታደርጉ የማስተዋልና ነገሮች ላይ ትኩረት የማድረግ አቅማቸው በከፍተኛ ሁኔታ ይጨምራል ብዬ አምናለሁ። ጥናቶችም የሚያሳዩት እሱን ስለሆነ ማለት ነው። ስለዚህ ይህን ጠቃሚ ቪዲዮ እስከ መጨረሻው እንድታዩት ጋብዛለሁ። በቅድሚያ ግን ያሁን እንደተለመደው ወይም ደግሞ እንዳስለመዳችሁኝ ይህን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ጀምሩ፣ ደስ ይለኛል። ይህም ደግሞ ቪዲዮ ለብዙ ሰው እንዲደርስና ቻናላችን ያው ፌመስ ምናምን እንዲሆን ስለሚያግዘን ነው። አብራችሁኝ ቆዩ። ዛያን ኢንፎግራፊክ ሾው እናንተ ነው መጣው። ስለዚህ ቅድም መግቢያ ላይ ነካ እንዳደረኩት ዛሬ ትኩረት የማደርግበት ነገር ምንድን ነው? ማይንድፉልነስ የምንለውን ወይም ደግሞ አስተውሎትና ትኩረት የምንለውን ነገር ለመጨመር የሚያግዙንን 3 ዋና ዋና ተግባራዊ ዘዴዎችን ማሳየት ላይ ይሆናል ማለት ነው። እንግዲህ እንደምታውቁት በእያንዳንዱ እንቅስቃሴዎቻችን ላይ ትኩረት ማድረግ እየተሳነን መጥቷል። ቅድም እንዳልኩት ለምሳሌ መጽሐፍ የምታነቡ ቢሆን ወይም ደግሞ ጸሎት የምትጸልዩ ቢሆን በጣም እድለኛ ከሆናችሁ የመጀመሪያውን አረፍተ ነገር ነው የምታስታውሱት። ከዛ ውጭ ያለው ግን እንዴት ተጀምሮ እንዴት እንዳለቀ ሳታውቁ ፋይናሊ ጨርሳችሁታልና እንደዚህ አይነት ልምምዶች በተለያየ የህይወት እንቅስቃሴዎቻችን ላይ እየተለመዱ መጥተዋል። ኢቨን ምግብ እንኳን ስትመገቡ ምናልባት የምታስታውሱት ምግቡ ሲቀርብ ወይም ደግሞ እናንተ ከሆናችሁ የምታቀርቡት ምግቡን ስታቀርቡ ነው እንጂ ከዛ በኋላ ያለው ሂደት እያንዳንዱ ጉርሻ ምናምን ብዙ ጊዜ ትዝ አይለንም። ቢኮዝ ሀሳባችን ወይም ደግሞ ትኩረታችን ሌላ ቦታ ላይ ስለሚበተን ወይም ደግሞ ስልክ ልንጠቀም እንችላለን፣ የምናስበው ነገር ሊኖር ይችላል፣ ዋቴቨር ና ይሄ ማይንድፉልነስ የምንለው ወይም ደግሞ ቀልብ መሰብሰብ ወይም ደግሞ አንድ ነገር የምንሰራው ነገር ላይ ትኩረት ማድረግ የምንለውን ነገር ስናጣ ወይም ደግሞ እንዲህ አይነት ባህሪ ከኛ በየጊዜው እየተሸረሸረ ሲሄድ በተለያዩ የህይወት ጎኖቻችን ላይ የሚያሳድረው አሉታዊ ውጤት ይኖራል። እንግዲህ በማህበራዊ ግንኙነታችን ላይ ልታዩት ትችላላችሁ። በትምህርት ፐርፎርማንሳችን ወይም አካዳሚክ ፐርፎርማንሳችን ላይ ልታዩት ትችላላችሁ። በስራ ኢንቫይሮንመንት ላይ ሊታይ ይችላል። ብዙ ነገሮች ላይ ማስተዋት ባለመቻላችን ምክንያት የሚኖረን ውጤታማነት በከፍተኛ ሁኔታ እንደሚቀንስ ግልጽ ነው። ስለዚህ ይህንን ችግር ለመፍታት ነው ዛሬ እነዚህን 3 ዋና ዋና ተግባራዊ ልምምዶች ለእናንተ ላመጣ የፈለግኩት ማለት ነው። ስለዚህ እንዳልኳችሁ እስከ መጨረሻው ተከታተሉት። አንድ ባንድ ልዘርዝርላችሁ። እንግዲህ የመጀመሪያው ትኩረታችንን እና ቀልባችንን ለማሳደግ ወይም ደግሞ ማይንድፉል ለመሆን የሚያግዘን ተግባራዊ ዘዴ ምንድን ነው? አይ ቲንክ እናንተም ታውቁታላችሁ። ዲፕ ብሪዚንግ የምንለው ነው ወይም ደግሞ በጥልቀት መተንፈስ ማለት ነው። እንግዲህ በጥልቀት መተንፈስ የሚለውን ነገር ለማታውቁ ምን ማለታችን ነው? አየር በአፍንጫችን በኩል በዝግታ በማስገባት ማክሲመም ማስገባት የምንችለው ደረጃ ላይ ስንደርስ አሁንም አየሩን ወይም ደግሞ የሳብነውን ያስገባነውን አየር ማክሲመም ልናፍነው ወይም ደግሞ አምቀን ልንይዘው በምንችለው መጠን መያዝ፣ ከዛ ደግሞ ቀስ ብለን በዝግታ በአፋችን በኩል መልቀቅ ወይም ደግሞ ሪሊዝ ማድረግ ነው። በተግባር ላሳያችሁ። ለምሳሌ እንግዲህ ፎከስ ማድረግ ከፈለጋችሁ አይናችሁን ጨፍናችሁ ልታረጉት ትችላላችሁ፣ እንደየምቾታችሁ ማለት ነው። ላሳያችሁ። ለማንኛውም የሆነ የምትመሰጡበት አይነት ሁኔታ ውስጥ ነው የሚከታችሁ። ስለዚህ የዚህ ሎጂክ ምንድነው? ወይም ደግሞ የዲፕ ብሪዚንግ ይሄ በጥልቀት መተንፈስና ቀልብ መሰብሰብ ምን ያገናኘዋል ካላችሁኝ፣ ልክ ዲፕ ብሪዚንግን ፕራክቲስ ስታደርጉ ምን ይሆናል ብለናል ቅድም እንዳልነው አተነፋፈስ ስርዓታችሁ በሂደት መረጋጋት ይጨምርና ካልም ይሆናል መጨረሻ ላይ ማለት ነው። ስለዚህ እያንዳንዱ አተነፋፈስ ስርዓት ከሱ ጋር ተመጣጣኝ የሆነ የአስተሳሰብ መጠን ይፈጥራል ወይም ደግሞ ይኖረዋል ካለን አተነፋፈሳችን ተረጋጋ ማለት
ባይ ዲፎልት ምን ማለት ነው? የተበታተነና ያልተረጋጋ አስተሳሰብ ውስጥ ከነበርን ያ ይቀርና በሂደት አስተሳሰባችን መረጋጋትና በዛ ቅጽበት የምናደርገው ነገር ላይ ትኩረት ማድረግ እንችላለን ወይም ደግሞ እንጀምራለን ማለት ነው። ስለዚህ ይህንን በየቀኑ ፕራክቲስ ስታደርጉ አእምሯችሁን ምን እያለማመዳችሁት ነው ማለት ነው? በዛ ሞመንት የምትሰሩት ነገር ላይ ትኩረት እንዲያደርግ ወይም ደግሞ በአጠቃላይ ትኩረት የማድረግ አቅሙን እየገነባችሁለት ነው ማለት ነው። ሶ ዲፕ ብሪዚንግ ኢዝ ቬሪ ኢምፖርታንት። ፕራክቲስ ለማድረግ በጣም ቀላል ነው። ሁለተኛው የማስተዋል ወይም ደግሞ ቀልባችን የመሰብሰብ ችሎታችን ወይም ደግሞ የምናደርጋቸው ነገሮች ላይ የምንሰጠውን ትኩረት ለመጨመር የሚያስችለን ሁለተኛው ተግባራዊ ዘዴ ደግሞ ኢንቫይሮንመንታል ስካኒንግ የምንለው ነው። ወይም ደግሞ የስሜት ህዋሳቶቻችንን በመጠቀም አካባቢያችንን መረዳትና መቃኘት ማለት ነው። እንግዲህ ይህ ማለት ምን ማለት መሰላችሁ? ብዙውን ጊዜ በምንንቀሳቀስበት አካባቢ ብዙ ልብ የማንላቸው ነገሮች አሉ። ያ ማለት ሀሳባችንና ትኩረታችን ሌላ ቦታ ላይ ስለሚበታተን ማለት ነው። ሜቢ አይንን አይቶ ልብ ላይ ይችላል እንደሚባለው ማለት ነው። እንግዲህ ይሄ ሊሆን የሚችለው እንጂ ነገሩን ሳናየው ቀርተን አይደለም። አንዳንዴ እኮ በጣም በምንመላለስበት መንገድ ላይ የሆነ ነገር ተከፍቶ እኛ ሳናየው ሌላ ሰው ሊሆን ይችላል የሚነግረን። ያ ማለት ኖቲስ ስላላደረግነው ወይም ደግሞ ልብ ስላላለው ወይም ደግሞ ቀልባችን ሌላ ቦታ ስለነበር ነው እንጂ ይሄ ስጋዊ አይናችን ስላላየው ላይሆን ይችላል። ሶ ይሄ ሁለተኛው ዘዴ ምንድን ነው? እያንዳንዱ ሞመንት ላይ የምታልፉበት አካባቢ ወይም ደግሞ በዙሪያቸው ያለውን ኢንቫይሮንመንትን በደንብ ልብ ብላችሁ መታየት ያለበትም ማየት፣ መሸተት ያለበት ነገር ካለ መሸተት፣ ኦር መዳሰስ ያለበት ነገር ካለ መዳሰስ፣ ኦር ደግሞ መስማት ያለባችሁ ነገር ካለ መስማት መጀመር ማለት ነው። ይሄ ሆን ብላችሁና ልብ ብላችሁ ማለት ነው። ለምሳሌ በምትመላለሱበት መንገድ እንግዲህ አንድ ቀን ምን ማድረግ ትችላላችሁ? ጆሮአችሁን ኦፕን በማድረግ ምን አይነት ድምጾች እየሰማችሁ እስከዛሬ ታልፉ እንደነበረ ኖቲስ ማድረግ መጀመር ትችላላችሁ። በዛ ሰዓት ሜቢ አምቡላንስ ድምጽ ልትሰሙ ትችላላችሁ፣ የሚያለቅስ ድምጽ ልትሰሙ ትችላላችሁ፣ ኦር የሆነች ልጅ በሌባ ስትሰረቅ የምታወጣውን የድረሱልኝ ጥሪ ልትሰሙ ትችላላችሁ። ማት ነገር ነው የምትሰሙት እና አንዳንዴ በጣም ትገረማላችሁ። እስከዛሬ በዚህ ሁሉ የድምጽ ትርምስ ውስጥ ነበር እንደምኖረው ሁላ እስከምትሉ ድረስ ማለት ነው። ስለዚህ በአካባቢያቸው ያሉትን ነገሮች በማየት በመስማት በመዳሰስ እና በመቅመስ እንዲሁም በመሳሰሉት ነገሮች በደንብ ልብ ማለት ስትጀምሩ ይሄ አእምሯችሁን ምን ያሰለጥነዋል ማለት ነው? በየቀኑ አካባቢያዊ ሁኔታዎች ላይ ትኩረት የማድረግ ቀልቡን የመሰብሰብና ፎከስ አድርጎ እነዛን ነገሮች ሴንስ የማድረግ ችሎታውን ትጨምሩለታላችሁ ማለት ነው። ይህ እንግዲህ እያደገ ሲሄድ በሌሎች የህይወት ክፍሎቻችሁ ወይም ደግሞ ተግባራቶቻችሁም ላይ ማድረግ የምትፈልጉትን ነገር ትኩረት በመስጠት ማድረግ እንድትችሉ አቅም ይፈጥርላችኋል ማለት ነው። ይሄ ሁለተኛው ዘዴ በጣም ጠቃሚ ነው። ሶስተኛውስ ምንድን ነው ካላችሁኝ፣ ሶስተኛው እንግዲህ በየቀኑ ከምትሰሯቸው ዕለታዊ ተግባራት ወይም ደግሞ ዳይሊ ሩቲን አክቲቪቲስ ከምንላችሁ መካከል ሜቢ አንዱን ወር ሁለቱን መርጣችሁ ሆን ብላችሁ እና ልብ ብላችሁ ተግባሩን ማከናወን መጀመር ነው። ይህንም በየቀኑ ማደጋገም። ምን ማለት ነው? ለምሳሌ ቅድም ባልነው ኤግዛምፕል ምግብ መመገብ የየቀን ተግባር ነው። እንግዲህ በየሁለት ቀን የሚበላ ሰው ከሌለ በስተቀር ማለት ነው። ሰው ይሄንን ዳይሊ ሩቲን ወይም ደግሞ በየቀኑ የምትሰሩትን አክቲቪቲ ብዙ ጊዜ ልብ ላትሉ ትችላላችሁ። እንደው መብላት ስላለባችሁ በላ ጎረስ ጎረስ አድርጋችሁ ወደምትሄዱበት ልትሄዱ ትችላላችሁ። ነገር ግን ይሄኛው ሶስተኛ ዘዴ ምንድን ነው የሚለን? እንደዚህ በየቀኑ የምንደጋግማቸውን ተግባራት አንዱን ወይም ደግሞ ሁለቱን መርጠን ልብ ብለን ተግባሩን ማድረግ ወይም ደግሞ ማከናወን ማለት ነው። ስለዚህ ምግብ ስትበሉ ለምሳሌ እንጀራውን መጀመሪያ ላይ ስትቆርሱ ልስላሴውን በደንብ ፊል ማድረግ መጀመር ትችላላችሁ አይደለ? ትኩረት ከሰጣችሁት። ስለዚህ ሀሳባችሁ ሊበትን የሚችል ነገር ሌላ ነገር ይኖራል በመሃል። ነገር ግን ሀሳባችሁ መልሳችሁ ወደ እንጀራው ታረጉና እንጀራው ልስላሴው እጃችሁን ወይም ደግሞ ጣታችሁን ሲነካችሁ የሚፈጥረውን የልስላሴ ስሜት ፊል ማድረግ ትጀምራላችሁ፣ ወይም ደግሞ ፊል ማድረግ መጀመር አለባችሁ። እንግዲህ ያው የሚሸጥ እንጀራ ከሆነ ሜቢ ላይ ለሰለስ ይችላል። የቤት እንጀራ ከሆነ ሊለሰለስ የሚችለው ሰው እንጀራውን ፊል ማድረግ ነው ልስላሴውን። ከዛ ደግሞ ስትጠቀልሉት አለ አይደል የሆነ የሚያወጣው ድምጽ ከወጡ ጋር ምናምን የሚያወጣው ድምጽ አለ ብቻ ሲጠቀለል ምናምን፣ እሱን በቃ ጆሮአችሁን በደንብ ሰጣችሁ ፊል ማድረግ መጀመር ማለት ነው። ከዛ ስትጎርሱት ስታኝቡት ከግራ ወደ ቀኝ ከቀኝ ወደ ግራ ጉድ ስታመላለሱት ያለውን ብቻ እያንዳንዱ ሞመንት ፊል ማድረግ ወይም ደግሞ ኤክስፔሪየንስ ማድረግ ትኩረት ሰጥቶ ማለት ነው። አሁን ይሄ ምግብ እንዴት እንደሚበሉ ለማወቅ አይደለም የሚጠቅማችሁ፣ ግን በዋናነት አእምሯችሁን ነው የምትገሩት። እያንዳንዱ የምትሰሩት ነገር ላይ ትኩረት ማድረግ እንዲችል ወይም ደግሞ እንዲጀምር ነው እየገራችሁት ወይም ደግሞ እያለማመዳችሁት ያላችሁት ማለት ነው። ስለዚህ ከሆነ ቀን በኋላ ምግብ ስትመገቡ ትኩረት አድርጋችሁ እያንዳንዱ ሞመንት ፊል ማድረግ ትጀምራላችሁ፣ ወይም ደግሞ ለእናንተ ኖርማል ይሆናል ማለት ነው።
ሶ በአጠቃላይ አእምሯችን እኛ በገራነው መንገድ ነው የሚቀራው፣ ወይም ደግሞ እኛ ሪፒቲቲቭሊ ወይም ደግሞ በተደጋጋሚ በሰራነው ስራ ነው የሚመራው እንጂ ሌላ የተለየ ሶፍትዌር የለውም፣ ወይም ደግሞ ሪፕሮግራም የምናደርግበት ሌላ ሞዴል የለንም። ስለዚህ ይህንንም ወደ ሌላው የህይወት እንቅስቃሴዎቻችሁ ወይም ደግሞ ተግባራቶቻችሁ ስኬል አፕ ማድረግ ወይም ደግሞ ማስፋት ትችላላችሁ ማለት ነው። ስለዚህ እነዚህ 3 ዘዴዎች በእርግጠኝነት ቀልበቢስ ከመባል የሚያወጧችሁና እናንተም በሂደት ነገሮችን ስትሰሩ ትኩረት አድርጋችሁ መስራት እንድትችሉ የሚያደርጋችሁን አቅም የሚፈጥሩላችሁ ዘዴዎች ናቸው ማለት ነው። ሰው ያው ወደፊት እንግዲህ ተመልሳችሁ ኮመንት ላይ ልታሳውቁኝ ትችላላችሁ። እንደው ምንም አልጠቀመኝም ምናምን ልትሉ ትችላላችሁ። ኦር ደግሞ ዋው በጣም ረድቶኛል ልትሉ ትችላላችሁ ማለት ነው። ሶ ዲፔንድስ ኦን ዘ ዌይ ዩ ፕራክቲስ ኢት። እንግዲህ ያው ስንለያይ ትንሽ መነፋፈቅ ነገር እንዳይኖር ያው ሰብስክራይብ፣ ላይክ እና ሼር በማድረግ ብንለያይ ጥሩ ይመስለኛል። ሳምንት ሌላ ቆንጆ ቪዲዮ ይዤላችሁ እመጣለሁ። በነገራችን ላይ ምንም አይነት ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁኝ፣ ወይም ደግሞ እንዲሰራላችሁ የምትፈልጉትም ሀሳብ ካለ እንደዛው አየዋለሁ። ቪዲዮ መስራት ካስፈለገም በዛ ደረጃ ሰራበታለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ዛይን ኢንፎግራፊክ ሾው የዛሬውን አብቅቻለሁ። ሳምንት በሌላ ቪዲዮ እመጣለሁ። እስከዛው ሳምንቱ ሁሉ ጥሩ እንዲሆንላችሁ እመኛለሁ። መልካም ጊዜ ይሆንላችሁ። ባይ ባይ።